ዛሬ ሪቪው የምናደርገው መኪና የቻይናው ካምፓኒ ጂሊ ሞተር በፈረንጆቹ አቆጣጠር ጁላይ 2022 ብራንዱን ላውንች ያደረገውንና ኖቬምበር 2022 ላይ ደግሞ ለቻይና ማርኬት መቅረብ የጀመረውን በቻይና ማርኬት ራዳር፣ በኢንተርናሽናል ማርኬት ላይ ደግሞ ሪዳራ ተብሎ የሚጠራው መኪና ይሆናል። እኔ ሮቤል ነኝ። እያያችሁ ያላችሁት ካርቪውን ነው። ወደ ቪዲዮአችን። ይሄ መኪና ፍሮንት ዲዛይኑን ስናይ ሁለት አይነት ዲዛይን እናገኛለን። ያው ሜይንሊ ብዙ ዲፍረንስ የምናየው እዚህ ጋር እንደሚታየው ሁለቱም መኪኖች የተለያየ ፍሮንት ግሪል ነው ያላቸው። እዚህ ጋር እንደምናየው 3D ቴክስቸር ያለው ፕላስቲክ ከቨር ነው። ያው ፍሮንት ግሪል ኤሌክትሪክ መኪና ስለሆነ ፈንክሽናል የሆነ ግሪል አይደለም የሚቀመጠው፣ ፕላስቲክ ከቨር ነው የሚጠቀምጠው። ስለዚህ እዚህ ጋር ኖርማል ብላክድ እንዲሁም ደግሞ መስመር ያለበት ዲዛይን ያለው ፍሮንት ግሪል አለ። እዚህ ጋር ደግሞ ፍሮንት ግሪሉ በመኪናው ስም ወይም ደግሞ ራዳር ተብሎ እንደ አምብለም ተቀምጦለታል። ስለዚህ የተለያየ ዲፍረንስ የላቸውም። እዚህ ጋር እንደምናየው ፍሮንት ባምፐር ዲዛይናቸው ተመሳሳይ ነው። እዚህ ጋር ፎግ ላይት ምናምን ኤቭሪቲንግ ተመሳሳይ ነው። እንዲሁም ሄድ ላይት ዲዛይናቸው ተመሳሳይ ነው። እዚሁ ፊት ለፊት ላይ ያለን የፊት ለፊት ኮፈኑን ስንከፍት እዚህ ጋር ስቶሬጅ ካፓሲቲ እናገኛለን። ይሄ 70 ሊትር የመጫን አቅም አለው ወይም ደግሞ ሆልድ የማድረግ አቅም አለው። ስለዚህ እዚህ ጋር አሪፍ ፕራክቲካሊቲ ከፊት ለፊቱ ማግኘት እንችላለን ማለት ነው። ሌላው ሄድ ላይት ዲዛይኑ ላይ እዚህ ጋር እንደምናየው ፉል ኤልኢዲ ሄድ ላይት ነው። እዚህ ጋር ዴይ ታይም ረኒንግ ላይት አለ፣ ፉል ቢም ሃይ ቢም አለ፣ ከዛ ሳይድ ብሊንከሮችም አሉ። ሙሉ ለሙሉ ሄድ ላይቱ ኤልኢዲ ነው ማለት ነው። ስለዚህ which is a plus I think nowadays ቻይና መኪኖች አብዛኞቹ እንዳለ ኤልኢዲ ናቸው። ለምን እንደሆነ አላውቅም። የጃፓኖቹ ናቸው ሃሎጅን በልብ እየተጠቀሙ ያለው። ስለዚህ አይ ቲንክ ጃፓኖች ከቻይኖች መውሰድ ያለባቸው ነገሮች አሉ ማለት ነው። ምክንያቱም ስቲል ቺፐር የሆኑ መኪኖችን እያቀረቡ ግን ኤልኢዲ ሄድ ላይት ቴል ላይት ነው ፕሮቫይድ እያደረጋሉ። ስለዚህ ይሄ ቢግ አፕስ የሚባል ወይም ደግሞ ይበል የሚባል ነው ከቻይና መኪኖች የምናየው ማለት ነው። ሌላው ወደ ሳይድ ስንሄድ መኪናው አዲስ ዲዛይን ይዞ ብቅ አላለም። እዚህ ጋር እንደምናየው ከርቭድ የሆነ ዊል አርክ ነው ያለው ወይም ዊል አርች ነው ያለው። 17 ኢንች አሎይ ዊል ማግኘት እንችላለን። ምናልባት በተለያየ ዲዛይን እናገኘው አምናት ሹር፣ ግን 17 ኢንች አሎይ ዊል ነው ይሄ መኪና የተገጠመለት። እዚህ ጋር ፕላስቲክ ከቨሮች አሉ። ብላክ ፊኒሽ ፕላስቲክ ናቸው። አይ ዶንት ቲንክ ግላስ ፊኒሽም አይመስሉኝም። ምናልባት የከለር ምርጫችሁ ላይ የተለያየ 7 ቀለም ምርጫ ስላለ መኪናው ላይ ዲፔንዲንግ ኦን ዳት ልትቀይሩ ትችላላችሁ። ግን አምናት ሹር እንደዛ የሚቀየርም አላየሁም። ስለዚህ አብዛኛዎቹ እዚህ ጋር ፕላስቲክ ሳይድ ስቴፕ ወይም ደግሞ ፕላስቲክ ፊኒሽን ያላቸው እነዚህ። ሌላው የምናየው ዲፍረንስ ወይም ደግሞ የምናየው ዲዛይን ለውጥ ምናልባት እዚህ ጋር ፊት ለፊት እና የኋላው ፌንደሮቹ ላይ የሆነ ክሪስ ነገር አለ፣ የሆነ ዲዛይን ነገር አለ። ለምን እንደሆነ አላውቅም። ምናልባት ዋይድ ቦዲ አሁን ነው አላውቅም። እስቲ የእናንተን ሀሳብ ኮመንት ላይ ያሳውቁኝ ብቻ። ከዛ በተጨማሪ ሌላ ልዩነት እዚህ ጋር የምናየው ነገር የለም። ምናልባት አሁን ከዚህ ወደፊት ስናየው መኪናው ኤስዩቪ ይመስላል። በኋላ መጣበታለሁ፣ ግን የተወሰነ ኤስዩቪ አስክ ያለው ነገር ይመስላል። ከዛ በተጨማሪ ሳይዱ ላይ ያን ያህል ዲፍረንስ የለውም ወይም ደግሞ አይን ውስጥ የሚገባ ነገር የለውም። ምናልባት እዚሁ ሳይድ ላይ ግን ሳልናገርም አላልፈው ነገር አላቅም። መኪኖቹን መንገድ ላይ አይታችኋቸው ከሆነ ወደፊት ወደ ኖዛቸው ያጋደሉ ናቸው ማለት መኪኖቹ እንደዚህ ዲክላይን ያደረጉ ናቸው። ለምን እንደሆነ አላቅም። ምናልባት እዚህ ጋር የኋላ ቤዱ ላይ እቃ ለመጫን ምናምን ነገር ወይም እቃ ሲጫንበት በጣም ወደታች እንዳይወርድ ስፕሪንጉ ተጨምሮለት ይሁን ስፕሪንጉ ከፍ ተደርጎ ይሁን እርግጠኛ አይደለሁም። ግን መኪኖቹ ወደፊት ያጋደሉ ናቸውና ከኋላ ስታያቸው ከኋላ በጣም ትልቅ ናቸው፣ ከፊት ደግሞ በጣም ትንሽ ናቸው። የሆነ ፈኒክ የሆነ ሉክ አላቸው መኪኖቹ። አቋቋማቸው ደስ አይልም ለማለት ነው። አላ ፕሮፐር የሆነ የፒክአፕ ትረክ አቋቋም አይደለም ማለት ሌቭል አይደሉም መኪኖች እና ምናልባት እሱ ትንሽ እስቲ ሐሳባችሁን አሳውቁኝ ለምን እንደሆነ። ከዛ በተጨማሪ የኋላውን ዲዛይን ስናይ እዚህ ጋር ፉል ኤልኢዲ ቴል ላይት አለ። እቺኛዋ የኋላ ቴል ጌቱ ላይ ይቀጥላል ቴል ላይቱ። ይሄኛው ቴል ላይት ያው አክቹሊ በደንብ መኪኖችን የምታውቁ ከሆነ አይ ቲንክ ይሄኛው አብዛኛው ጊዜ ኢንስፓየር የተደረገው አብዛኛዎቹ መኪኖች በተለይ የቻይኖቹ አይ ቲንክ ከፖርሽ GT3 RS መኪኖቹ ይመስሉኛል ወደዚህ ቀረብ ያሉት ወደ 2020 እስከ 25 ያሉት መኪኖች እንደዚህ ቴል ላይት አላቸው። አይ ቲንክ ከዛ የወሰዱት ይመስለኛል። ግን ይሄ ቴል ላይት ሁለት አይነት ዲዛይን አለው። በተለያዩ ዲዛይኖች እናገኛለን። አንደኛው ይሄኛው ኤክስ ግራፊክስ የሆነ ነው። ሌላኛው ደግሞ እንደዚህ ኖርማል ኤልኢዲ ላይት ያላቸው እናገኛለን። አይ ቲንክ አብዛኞቹ እኛ ሀገር ያሉት በዚህኛው ዲዛይን ይመስለኛል። ስለዚህ አይ ቲንክ ትሪም ሌቭል ይለያያሉ ማለት ነው። ሌላው በደንብ ኋላውን ስናየው አሁን ይሄ ኤስዩቪ መኪና ይመስላል ራይት? ኤስዩቪ መኪና አንተ ሰማው ይሄ እንዴት ነው
BYD ሳሊዮን ምናምን የሚባሉት መኪኖች ሶንግ ክላስ ነው ብቻ አለው። ወይም ደግሞ ኦዲ Q5 Q8 ይሄ ከላምበርጊኒ ጋር ኡረሱ ጋር ይመሳሰላል የሚባለው መኪና ብቻ እንደዚህ አይነት። አሁን ይሄኛው ምንድነው ፍሮም ሎወር አንግል የተነሳው ነው እንጂ ይሄኛው የካቢኑ ነው። እዚህ ጋር ኦብቪየስሊ ፒክአፕ ይሄ ቤዱ አለ። ለዚህ ነው ቅድምም ያልኳችሁ ከፊት ለፊት ወደዛ ስታዩት ኤስዩቪ ይመስላል ያልኳችሁ። እንዴት ነው ወይ ሚኒቫን ወይ ደግሞ የሆነ ኤስዩቪ ቾፕ ተደርጎ ከዛ በኋላ ከኋላ ቤድ ተጨምሮለት ዲዛይን የተደረገ መኪና ይመስላል። ለዛ ነው ይሄ አይ ቲንክም ፈኒኪ የመሰለው እንደዚህ ዲክላይንም ያደረገው መኪናው አይ ቲንክ ፉሊ ፒክአፕ ተብሎ ዲዛይን የተደረገ ዲዛይን አይመስለኝም። የሆነ ዲዛይን እንዳልኳችሁ ኤስዩቪ መኪና ቾፕ ተደርጎ ከዛ በኋላ ከኋላ ቤድ የተጨመረለት ዲዛይን ይመስላል። ምክንያቱም አሁን ከዚህ ጋር ስታዩት አይ ዶንት ቲንክ አሁን ቀድማችሁ ስላወቃችሁት ነው እንጂ ይሄንን ባሳያችሁ ኦኬ ኤስዩቪ መኪና ነው ብላችሁ ነው ኮንሲደር ልታደርጉት የምትችሉት ይመስለኛል ካልተሳሳትኩ። ስለዚህ ዲዛይኑ ላይ ትንሽ ምክንያቱም ለምን መሰላችሁ አንድ ይሄ ቴል ላይቱ ከፍ አለ እላይ ከፍ አለ አይ ቲንክ ወደ ወገቡ ወደዚህ አካባቢ ነገር ቢሆን ሞር ሴንስ ይሰጣል ይመስለኛል። እኔ እንጃ እኔ እንግዲህ ዲዛይን ላይ ብዙም አይደለሁም ግን ያ ኤስዩቪ እንዳልኳችሁ ነው በቃ ኤስዩቪ ይመስላል ቾፕ ተደርጎ ይመስላል ግን ኢትስ ኖት ኦልዌይስ አ ባድ ቲንግ ለማለት ፈልጋለሁ። ሌላው እንግዲህ ይሄ መኪና ፒክአፕ እስከሆነ ድረስ የመጫን አቅሙን ስናይ 1200 ሊትር የመጫን አቅም ወይም ደግሞ ስፋቱ 1200 ሊትር ሲሆን እስከ 860 ኪሎ ግራም ድረስ የመጫን አቅም አለው። ከዛ በተጨማሪ ኦፕሽናል ቶ ሁክ መጨመር እንችላለን። ቶ ማድረግ የምንፈልግ ከሆነ ወይም ደግሞ ነገሮችን መጎተት የምንፈልግ ከሆነ እስከ 3500 ኪሎ ግራም ድረስ የመጎተት አቅም አለው ማለት ነው። ችግሩ ይሄ መኪና ኤሌክትሪክ መሆኑ ነው። ማለት አብዛኛው ጊዜ ፒክአፕ ትራኮችን የምንፈልገው ለስራ ነው። እኛ ሀገርም የምንጠቀምባቸው ፒክአፕ ትራኮች ትንንሾቹ የሚሆኑ ትልልቆቹ አብዛኛው ጊዜ ለስራ ነው። ለመጫን ለማጓጓዝ something እንደዛ ነገር ካልሆነ ፊልድ ለመውጣት ኦፍሮድ መኪና ወይም ደግሞ ኦፍሮድ የሆኑ ቦታዎች ላይ ለመሄድ ስፔሻሊ 70 ሲሪየስ ላንድ ክሩዘር ሎንግ ቤዝ የሚባለውን የምንጠቀመው እንደዛ አይነት መኪኖችን የምንጠቀመው ስራ ለመስራት ነው። ኤሌክትሪክ መኪኖች ችግራቸው ይሄ ብቻ አይደለም። ሳይበር ትራኩም ፎርድ ላይትኒንጉ ሴልሳቸው ላይ ዲክላይን ያደረጉት ወይም ደግሞ በአብዛኛው ሰው ባሽ የሚደረጉት የሚጠሉት መኪኖቹ ፕሮቫይድ ከሚያደርጉት ፊቸር አንጻር ሳይሆን እንዴት ነው ግልጋሎታቸው ላይ። ለምሳሌ ይሄንን መኪና ለወርክ ትራክ ነው የምጠቀመው የምትሉ ከሆነ አይወጣም። ምክንያቱም እቃ ጭናችሁ ስትሄዱ አንድ ቻርጅ ያልቃል፣ ባትሪ ያልቃል፣ ሁለት ጉልበት ኮንሲስተንትሊ ፕሮቫይድ አያደርጉ፣ ሪላያቢሊቲ ችግር አለባቸው። ስለዚህ ወርክ ትራክ ሲሆን አይ ቲንክ ፔትሮል ኦር ዲዘል ኢንጂን ያላቸው መኪኖች ነው አፎርደብል ወይም ደግሞ ፊዚብል የሚሆኑት የሚባለው። ስለዚህ ችግሩ ይሄ ነው እና ለምንድን ነው የሚገዛው ይሄ መኪናው? ለምሳሌ ኤሌክትሪክ ፒክአፕ ትራክ ለምንድን ነው ከቤት ወደ ስራ ለመሄድ ነው? እነሱ የተሻለ ከዚህ የተሻለ ሌላ መኪና የለም አለ። ስለዚህ እዚህ ጋር ትንሽ ሴንሱን የሚያጠው እዚህ ጋር ነው። ምክንያቱም ፒክአፕ ትራኮች እንዳልኳችሁ ለስራ ስለምንፈልጋቸው ማለት ነው። በአጠቃላይ የውጭ ዲዛይኑ ይሄ ይመስላል። ወደ ኢንቴሪየሩ ስንገባ እዚህ ጋር 10.2 ኢንች ድራይቨርስ ዲስፕሌይ እናገኛለን። ዲጂታል ነው፣ ፉሊ ዲጂታል ነው። ስቲል አሁንም የጃፓን መኪኖች ምናምን ነገር ፉሊ ዲጂታል የሆኑ ድራይቨርስ ዲስፕሌዮችን ፕሮቫይድ ያደረጉም። ታኮሜተራቸው አንዳንዶቹ ማኑዋል ናቸው። አይ አክቹሊ ፕሪፈር ማኑዋሎቹ ማለት አትሊስት ጌጆቹ ይሄ ሬቦቹና ኪሎሜትር ፐር ሃወር ምናምኑ እሱ ማኑዋል ቢሆን እኔ አውድ ፕሪፈር ዛት ፉሊ ቴክ ወይም ደግሞ ፉሊ ዲጂታል ከሚሆን ማለት ነው። ግን ስቲል የቻይና መኪና ስቲል ቺፕ ሆኖ ግን ድራይቨርስ ዲስፕሌዩ ዲጂታል ነው። ከዛ በተጨማሪ እዚህ ጋር 14.6 ኢንች ኢንፎቴንመንት ስክሪን እናገኛለን። የሚጠቀመው ጋላክሲ የሚባል ኦኤስ ሲስተም ነው። ምናልባት አይ ዶንት ቲንክ ስፔሲፋይ አልተደረገም እስካሁን፣ ግን ዋየርለስ አፕል ካርፕሌይ እንዲሁም ደግሞ አንድሮይድ አውቶ ሰፖርት የሚያደርገው አይመስለኝም ይሄ የቻይና ስለሆነ ማለት ነው። ሌላው እዚህ ጋር እንደምናየው ስቲሪንግ ዊሉ መልቲ ፈንክሽናል ነው። እነዚህ መልቲ ፈንክሽናል በተኖች አሉ። እንግዲህ ዲጂታል ዲስፕሌይ ስለሆነ እዚህ ጋር የተለያዩ ሜኑዎችን አክሰስ ለማድረግ እንጠቀምበታለን ማለት ነው። ከዛ በተጨማሪ ወደ ሴንተር ኮንሶሉ ወረድ ስንል እዚህ ጋር ሁለት ኤርቬንቶች እዚህ ጋርም አንድ ኤርቬንት አለ። ከዛ በተጨማሪ በድራይቨር ሳይድም ኤርቬንት አለ። ስለዚህ ኤርኮን መጠቀም እንችላለን። ፕላስ እዚህ ጋር የተለያዩ ፊዚካል በተኖች አሉ። ስቲል አብዛኛውን ነገር ዲጂታል አለማድረጉ ይሄ አንድ ፖዚቲቭ ብለን ልንወስደው የምንችለው ነገር ይሄ ነው። እንዳልኳችሁ ፒክአፕ ትራኮች ለስራ ስለሆነ እያንዳንዱን ነገር ዲጂታል አይሆንም። ፊዚካል በተኖች ያስፈልጋሉ። ያው በደንብ የተጠቀማችሁ ሰዎች ስለምታውቁት ማለት ነው። ስለዚህ እነዚህ ፊዚካል በተኖች ናቸው። እዚህ ጋር የተለያዩ ኤርኮን መቆጣጠሪያ ሂትድ ሲት አለው። ስለዚህ ሂትድ ሲቱን ለመቆጣጠር ምናምን ነገር እዚህ ጋር
ፊዚካል በተኖችን መጠቀም እንችላለን ማለት ነው። እዚህ ጋር ደግሞ ስታርት ኤንድ ስቶፕ በተን አለ። እንግዲህ ሞደርን መኪኖች እንደ በፊቱ በቁልፍ አይደለም። ስለዚህ እዚህ ጋር ስታርት ስቶፕ በተን አለ። ከዛ በተጨማሪ እዚህ ጋር ሁለት የኤስሲቢሲ ፖርቶች አሉ። እዚህ ጋር ኖርማል እቃ ማስቀመጫ ፓድ አለ ወይም ደግሞ ቦታ አለ። ፕላስ እዚህ ጋር ዋየርለስ ቻርጂንግ ፓድ አለ። እዚህ ጋር ድራይቭ ምናምን የምናደርግበት አውቶማቲክ ጊር ሺፍተር አለ። ከዛ በተጨማሪ እዚህ ጋር ፓርኪንግ በተን እንዲሁም ደግሞ ድራይቭ ሞድ የምንቀይርበት እዚህ ጋር ትንሽ በተን አለች። ከዛ በተጨማሪ እዚህ ጋር ካፕ ሆልደር አለ። ካፕ ሆልደሩ ሁለት ፉል ሳይዝ ካፕ አይዝም፣ አንድ ፉል ሳይዝ እና ግማሽ ሳይዝ ያለው ካፕ ሆልደር ነው የሚይዘው ማለት ነው። ከዛ በተጨማሪ ከዚህ በታች እዚች ጋር ተጨማሪ ኮምፓርትመንት ወይም ደግሞ ስፔስ አለ፣ ለጌጅ ስፔስ አለ፣ ማስቀመጫ ቦታ። ከዛ በተጨማሪ ደግሞ እዚህ ጋር 12 ቮልት ሶኬት አለ። ይሄ በፊት የሲጋራ ማጨሻ የምንለው ወይም ደግሞ ሲጋራ መለኮሻ የምንለው እዚህ ጋር 12 ቮልት ሶኬት አለ ማለት ነው። ከዛ በተጨማሪ እዚህ ጋር ግለቭ ቦክስ አለ፣ ዲሰንት የሆነ ግለቭ ቦክስ አለ። እዚህ ጋር እንዲሁም ደግሞ ሳይድ ቢን አለ which means ሃይላንድ ምናምን ነገር ውሃ ምናምን ቦትል ምናምን ማስቀመጥ የምንፈልግ ከሆነ ዲሰንት የሆነ ሳይዝ አለው ማለት ነው። ስቲል እዚህ ጋርም አሁንም የምናየው ሴንተር ኮንሶሉ ላይ ስቲል ቺፐር አይደለም፣ እንዳልኳችሁ ሶፍትዌር ማቴሪያል ነው የሚጠቀመው። እዚህ ጋርም ዳሹ ላይ ማለት ነው። እዚህ ጋር ዳሹ ላይ የበር ታፒሴሪው ላይ ምናምን ነገር ሌዘር የሚመስል ነገር ነው ወይም ደግሞ ሶፍት ማቴሪያል ነው የተጠቀሙት። ስለዚህ ቻይና እንዴት እንደሆነ አላውቅም ማለት አለ ምክንያት አለው እንደዚህ ቺፐር ሆኖ እየቀረቡ ያሉት፣ ግን ስቲል አሪፍ የሆኑ ቢልድ ኳሊቲዎችን ቻይኖች እየሰጡ ነው፣ እንደ በፊቱ አይደለም ማለት ነው። ከዛ በተጨማሪ እዚህ ጋር ሲት አለ። የፊት ለፊትም የኋላውም ሲት እንዳለ ሌዘር ፊኒሽ ነው። ሌዘር ማቴሪያሉ ፊኒሽ የተደረገበት ማቴሪያል ስፔሲፋይ አልተደረገም፣ ግን ምናልባት ሲንቴቲክም ሊሆን ይችላል። ብቻ ሶፍት ማቴሪያል ነው የተጠቀሙት። የድራይቨር ሲቱ 6 ዌይ አጀስትመንት አለው፣ ከፍ ዝቅ ወደ ጎን ምናምን የሚለው ማለት ነው። 6 ዌይ አለው። የፓሴንጀሩ ደግሞ 4 ዌይ አለው። የኋላ ወንበሮቹ ግን ኖርማል ፊክስድ ናቸው ማለት ነው። ከዛ በተጨማሪ እዚህ ጋር ኦፕሽናል ነው፣ ግን አንዳንዶቹ መኪኖች ሰንሩፍ ያላቸው መኪኖች አሉ። ስለዚህ እዚህ ጋር ሰንሩፉ መጋረጃ አለው፣ ግን ከፍተን መጠቀም የምንችል ከሆነ አውቶማቲክ ነው፣ ማኑዋል አይደለም። ጀስት ዊዘነበተን ራሱ መክፈት መዝጋት ይችላል ማለት ነው። ስለዚህ ሰንሩፍም ኦፕሽናል ነው ማለት ነው። ከዛ ወደ ኋላ ስንሄድ እዚህ ጋር ቅድም እንዳልኳችሁ በሌዘር ፊኒሽ ነው ያለው፣ ስቲልም ሶፍት ማቴሪያል አለው። ከዛ የኋላ ወንበሮች የሹፌርና የፓሴንጀር ኋላ ወንበሮች ላይ እዚህ ጋር ኮምፓርትመንት አለ፣ እቃ ማስቀመጥ የምንችልበት ኮምፓርትመንት አለ። እዚህ ጋር 3 ሲተር ነው፣ ሁለቱ ኮምፈርተብል ናቸው። መሀለኛው ግን ያው ትንሽ ኮምፈርተብል አይደለም፣ ምክንያቱም እዚህ ጋር ፎልድ የሚደረግ አርም ሬስት አለ። ያው ሁለት ካፕ ሆልደሮችንም ደግሞ ፕሮቫይድ ያደርግልናል። ከዛ በተጨማሪ ከሴንተር ኮንሶሉ በኋላ ወይም ጀርባ ላይ እዚህ ጋር ለኋላ ወንበሮቹ ኤርኮን ወይም ደግሞ ኤርቬንት አለ። ከዛ በተጨማሪ እታች ደግሞ ሁለት ዩኤስቢ ኤ የድሮቹ ዩኤስቢ ኤ ፖርቶችን ማግኘት እንችላለን ማለት ነው። ስለዚህ ኢንተርምስ ኦፍ ፕራክቲካሊቲ ምንም ማለት አይደለም ማለት ነው። ያው ፒክአፕ ስለሆነ ደግሞ እዚህ ጋር ተጨማሪ ስቶሬጆችን ማግኘት እንችላለን። እንዴት ካላችሁ የመቀመጫውን ወንበር ፎልድ ማድረግ እንችላለን። ፎልድ ስናደርግ እዚህ ጋር 7 ሊትር ኦፍ ስፔስ ማግኘት እንችላለን። ስለዚህ ረጃጅም ነገሮችን እዚህ ጋር ማስገባት የምንችል ወይም ደግሞ ማስቀመጥ የምንፈልግ ከሆነ ማስቀምጠን መጓጓዝ የምንፈልግ ከሆነ እዚህ ጋርም ተጨማሪ ዲሰንት የሆነ ስፔስ አለ። ያው አሪፍ የሚሆነው እዚህ ጋር መሬቱ ወይም ወለሉ ፍላት መሆኑ ነገሮችን ለማስገባትም ለማስቀመጥም ወይም ደግሞ ለማስወጣትም ቀላል ያደርግልናል ማለት ነው። ከዚህ በተጨማሪ የመኪናውን ሀርት ቢት ወይም ደግሞ ድራይቭ ትሬኑን ስናይ ፉል ኤሌክትሪክ መኪና ነው። ስለዚህ ባትሪን የሚጠቀመው ባትሪው ደግሞ ሊቲየም አየን ባትሪ ሲሆን መኪናው በሁለት አይነት ኦፕሽኖች እናገኛለን። የመጀመሪያው 2 ዊል ድራይቭ የሆነው ነው። ሁለተኛው ደግሞ 4 ዊል ድራይቭ ነው። 2 ዊል ድራይቭ ራሱ ሁለት አይነት ኦፕሽኖች አሉት ወይም ደግሞ ሁለት አይነት ባትሪዎችን ይጠቀማል። የመጀመሪያው 63 ኪሎዋት ባትሪ ሲሆን ሲኤልቲሲ ወይም ክሌምድ ሬንጁ እስከ 385 ኪሎ ሜትር ድረስ ነው። ሁለተኛው ደግሞ 86 ኪሎዋት አወር ባትሪ ሲሆን ሲኤልቲሲ ወይም ክሌምድ ሬንጁ እስከ 517 ኪሎ ሜትር ድረስ ይሄዳል። ያው እዚህ ጋር ማስተዋል ያለብን ኤሌክትሪክ መኪና ነው። ስለዚህ ክሌምድ ሬንጅ እና ሪል ላይፍ ወርልድ ላይ ያለው ሬንጅ ላይገናኝ ይችላል። ስለዚህ ፎር ሹር ከዚህ በታች ይሆናል። ፕላስ ደግሞ ሲኤልቲሲ ለቻይና መኪኖች ስለሆነ ወደ አውሮፓ መኪኖች ሬንጅ የሚለካበት ጋር ስናመጣው በዛ ሲለካ ከዚህ በታች እንደሚሆን እርግጠኛ መሆን እንችላለን ማለት ነው። ስለዚህ በአጠቃላይ 2 ዊል ድራይቭ መኪናው በአጠቃላይ 200 ኪሎዋት
ወይም ደግሞ 268 ሆርስ ፓወር ፕሮዲውስ ማድረግ ሲችል 384 ኒውተን ሜትር ኦፍ ቶርክ ፕሮዲውስ ማድረግ ይችላል። ከዚህ በተጨማሪ ከ0 እስከ 100 ኪሎ ሜትር ፐር ሃወር ለመድረስ ደግሞ 7.5 ሰከንድ ይፈጅበታል ማለት ነው። ሁለተኛው ኦፕሽን ፎር ዊል ድራይቭ ደግሞ ፍሮንት አክስል እና ሪር አክስል ላይ ሁለት ባትሪዎች ተገጥመውለታል። ፍሮንት አክስል ላይ 115 ኪሎዋት አወር ባትሪ ተገጠመለት ሲሆን 154 ሆርስ ፓወር እንዲሁም 251 ኒውተን ሜትር ኦፍ ቶርክ ፕሮዲውስ ማድረግ ይችላል። ከኋላ የተገጠመው ባትሪ ደግሞ 200 ኪሎዋት አወር ባትሪ ሲሆን 268 ሆርስ ፓወር እንዲሁም 343 ኒውተን ሜትር ኦፍ ቶርክ ፕሮዲውስ ማድረግ ይችላል። ስለዚህ በአጠቃላይ 422 ሆርስ ፓወር እንዲሁም 594 ኒውተን ሜትር ኦፍ ቶርክ ፕሮዲውስ ማድረግ ይችላል ማለት ነው። አምናት ሹር ይሄኛው ፓኬጅ እኛ ሀገር ይገኛል የሚለው እርግጠኛ አይደለሁም። ምክንያቱም ዲፓወር ሊደረግ ስለሚችል ማለት ነው። ቤዝድ ኦን የተለያዩ ሰርከምስታንሶች ወይም ደግሞ የተለያዩ ማርኬቶች ላይ ሲገባ መኪኖቹ ለዛ ማርኬት ሬጉሌት መደረግ ስላለባቸው ምናልባት ዲፓወር ሊደረጉ ይችላሉ። ግን በአጠቃላይ ይህንን ይመስላል ማለት ነው። ስለዚህ ይሄ ፎር ዊል ድራይቭ ከ0 እስከ 100 ኪሎ ሜትር ፐር ሃወር ለመድረስ በጣም ፈጣን ነው፣ ግን 4.5 ሰከንድ ይፈጅበታል ማለት ነው። ስለዚህ በአጠቃላይ የመኪናው ድራይቭ ትሬን ይህን ይመስላል ማለት ነው። ይሄ መኪና እንግዲህ ክሌም እንደሚደረገው ፐርፐዝ ቢልድ ፒክአፕ ትራክ ነው የሚባለው። ስለዚህ ታርጌት ከስተመሮች አሉት። እነዚህ ታርጌት ከስተመሮች ወይም ደግሞ የጂሊው ካምፓኒ ራዳር መኪኖችን ፕሮዲውስ ሳደር እነዚህ መኪኖች ለማን አይዲያል ነው ብሎ ነው ፕሮዲውስ ያደረጋቸው። አንደኛ ካምፒንግ መውጣት ለሚፈልጉ፣ አሁን ለምሳሌ እኛ ጋር ካምፒንግ ብዙም የተለመደ አይደለም። ግን አሁን ለምሳሌ እንደው በእኛ ሀገር ወደ አፋር ስትሄዱ ይሄ ወደ በረሃ ኦርሰምቲንግ የሆነ እንጃ ወደ አርባ ምንጭ ኦርሰምቲንግ እንደዛ አይነት ቦታዎች ካምፕ ለማድረግ ስትሄዱ ሃይኪንግ ምናምን ነገር ስትሄዱ መኪናው ለዛ ፐርፐዝ ይጠቅማል ብሎ ክሌም ያደርጋል። ከዛ በተጨማሪ ያው ማውንቴን ባይኪንግ እኛ ሀገር ያልተለመደም፣ ግን ማውንቴን ባይኪንግ ምናምን ነገር ለመውጣት which means በይዱ ላይ የተለያዩ ባይኮችን ትጭኑና እንግዲህ ወጣችሁ ባይክ ማውንቴን ባይኪንግ እንትኖች አሉ፣ ትራኮች አሉ። እዛ ቦታዎች ሄዳችሁ ምናምን ለመጫወት ወይም ደግሞ ለመዝናናት፣ ከዛ በኋላ ደግሞ አውትዶር ስተፍ ምናምን ነገር ለማድረግ የምትፈልጉ ከሆነ ይሄ መኪና ይጠቅማችኋል ይላል። ግን እኛ ሀገር ያን ያህል ፕራክቲካሊቲ አለ ወይ ተብሎ ቢጠየቅ I don't think it has ያን ያህል ፕራክቲካሊቲ። ምክንያቱም እንዳልኳችሁ ፒክአፕ ትራኮችን ለስራ ነው የምንጠቀመው። I don't know why አሁን ለምሳሌ ይሄን መኪና የገዛችሁ ከቤት ወደ መስሪያ ቤት ከመስሪያ ቤት ወደ ቤት ለመሄድ ብቻ ለመጠቀም ከሆነ ለምን ይሄን መኪና እንደገዛችሁ ወይም ለመግዛት እያሰባችሁ እንደሆነ እየገባኝ አይደለም፣ አልገባኝም። ምክንያቱም ሊስት የተደረገው እኛ ሀገር አይ ቲንክ አክቹሊ ወደ አራውንድ 7 ሚሊዮን አካባቢ ነው። ስለዚህ 7 ሚሊዮን ድረስ አውጥታችሁ ከቤት ወደ መስሪያ ቤት ከመስሪያ ቤት ወደ ቤት ለመመላለስ ፒክአፕ ትራክ ለምንድን ነው የሚያስፈልገው? ስለዚህ ኢን ተርምስ ኦፍ ፕራክቲካሊቲ ለምንድን ነው ወደኛ ሀገር የገባው? ጀስት ቢካዝ ኤሌክትሪክ መኪና ስለሆነ ነው ወይ እኛ ሀገር የገባው? ጀስት ሐሳባችሁን ኮሜንት ላይ ያሳውቁኝ፣ ለኔ ክሊር ስላልሆነ ማለት ነው። ስለዚህ ማይ ፋይናል ቨርዲክት ስለዚህ መኪና ፋይናል ቨርዲክት ምንድነው ከሆነ ለስራ የምትፈልጉት ከሆነ ማለትም ልክ ይሄ ቶዮታዎቹን ቶዮታ ፒክአፕ ሃይሉክሶቹን እንደምትጠቀሙት ለመጠቀም ምናምን ነገር አስባችሁ ከሆነ ኖ ለእናንተ አይሆንም ይሄ መኪና። ምክንያቱም ኤሌክትሪክ ነው፣ ሪላያቢሊቲ የለውም አንድ፣ ከዛ በኋላ መካኒክ የለውም። ሊኖረው ይችላል ግን በደንብ የበዛ ወይም ደግሞ እውቀት ያለው መካኒክ የለም በዛ መኪና ዙሪያ። ስለዚህ ኢን ተርምስ ኦፍ ሜንቴናንስ እናንተ ልትቸገሩ ይችላላችሁ። ፕላስ ኤሌክትሪክ ስለሆነ እቃዎችን ከዚህ ይዛ ለማጓጓዝ ቫያብል አይሆንላችሁም። ስለዚህ ለዛ ፐርፐዝ ለመግዛት የምታስቡ ካላችሁ አይሆንም። ምናልባት እንዳልኳችሁ ከቤት ወደ መስሪያ ቤት ከመስሪያ ቤት ወደ ቤት ለመሄድ የምታስቡ ካላችሁ ልትገዙ ትችላላችሁ። ስለዚህ ኮንሲደር አድርጉት። ግን ስቲል ሌሎች የተሻሉ መኪኖች አሉ ለዛ ፐርፐዝ ሊያገለግላችሁ የሚችሉ። ፕላስ ደግሞ ይሄ መኪና ከሚሸጥበት ዋጋ በዝቅተኛ ዋጋ የሚሸጡ መኪኖች አሉ። ለስራ የምታስቡት ከሆነ ኮምፕሊትሊ አቮይድ፣ ለመጓጓዣ ከሆነ ኮንሲደር አድርጉት ነው የምለው። አይ ሆፕ ይሄ ሪቪው እንደጠቀማችሁ ተስፋ አደርጋለሁ። ሀሳብ አስተያየታችሁን ኮሜንት ላይ ያሳውቁኝ። ከዛ በተጨማሪ ደግሞ ላይክ፣ ሰብስክራይብ፣ ሼር በማድረግ ደግሞ እንድትተባበሩኝ በትህትና ጠይቃችኋለሁ። በቀጣይ ቪዲዮ እስከምንገናኝ ድረስ ይመቻችሁ።